ባለፈው ሳምንት የኢትዮጵያን የፖለቲካ ነባራዊ ሁኔታ ያስረዳሉ፣ ያስገነዝባሉ ብዬ ያሰብኳቸው ሁለት የሽልማት ዜናዎች በማህበራዊ ሚዲያ ላይ ሲመላለሱ አይቼ የራሴን ሀሳብ ለመስጠት ነው ዛሬ የመጣሁት። የመጀመሪያው ሽልማት ቢቢሲ ከአምነስቲ ኢንተርናሽናል ዩኬ በአማራ ክልል ባለው ጦርነትና ሴቶች ጥቃት ላይ አተኩሮ በሰራው ዜና የተበረከተለት ሽልማት ሲሆን ሁለተኛው ደግሞ የሴቶችና ማህበራዊ ጉዳይ ሚኒስቴር የሆኑት ዶክተር ኤርጌጎ ተስፋዬ ታምኒ አፍሪካ ከሚባል ሸላሚ ድርጅት ያገኙት ሽልማት ነው። ታምኒ ኢንተርናሽናል የሚለው እንዳለኝ መረጃ መሸለም የጀመረው ከአምና 2025 ጀምሮ ናይሮቢ ኬንያ ላይ መቀመጫውን አድርጎ ነው ይህን ሽልማት የሚሸልመው እና ከብልጽግና ፓርቲ አመራሮች ሽልማት የመግዛት አባዜና ሽልማቱም ካለም አዲስነት ተአማኒነት አንጻር የተበረከተላቸው ለማለት ቢከብድንም የተበረከተላቸው ባለፈው ሳምንት ነበር። እናም ያው ዶክተር ኤርጌጎ ተስፋዬ እነ ቢቢሲ አማራ ክልል በጦርነቱ ምክንያት ሴቶች ሴት መሆናችንን እየጠላን ነው፣ ሴት ሆኖ መፈጠር ያስጠላል እያሉ ነው ባሉበት ሰዓት በሚሉባት ሀገር። ዘጋርዲያን እንደሚለው ደግሞ በትግራይ ክልል ባለፉት ጦርነቶች ላይ ሴቶች በማህፀናቸው ውስጥ ብረት እየተቀመጠ ደብዳቤ እየተጻፈ የትግራይ ሴት እንዳትወልድ ነው የምናደርገው እያሉ የኤርትራ ወታደሮች በማህፀናቸው ውስጥ ደብዳቤ እየጻፉ በሴቶች ማህፀን ውስጥ ባስቀምጡባት ሀገር እነ አምነስቲ ኢንተርናሽናል እንዳጠኑት ደግሞ በኦሮሚያ ክልል ያሉት ሴቶች እንደ ባሪያ ተደርገው እየተገዙበት ባሉባት ሀገር እና ባሉበት ጊዜ ላይ የነበሩት የሴቶችና ማህበራዊ ጉዳይ ሚኒስቴሯ ከዛም በተጨማሪ ደግሞ በዲጂታል መንገድ በሴቶች ላይ የሚደረገው ጫና የበዛበት ባለባት ሀገር ላይ የሴቶችና ማህበራዊ ጉዳይ ሚኒስቴር ሆነው የተሾሙት እኚህ ሴት ያለምንም እፍረትና ያለምንም ትዝብትና ያለምንም ፍራቻ ሄደው ይሄንን ሽልማት ሲቀበሉ ያ ሀገሪቱ ያለችበትን ነባራዊ ሁኔታ ምን አይነት እጆች ላይ እንደወደቀች ምን አይነት መጻኢ ተስፋ እንዳላት መመልከት ይቻላል። የባሰው ነው የሚመጣው እንዳለው መረጃ እና እንዳለው ሀገሪቷ ላይ እንዳለው ሁኔታ እና ወደ መፍትሄ የሚካሄድ ቢሆን እኚህ ሴት ስልጣን መልቀቅ የነበረባቸው መቼ ነበር። ቢቢሲ ዜና የተናደዱ የሚመስሉት እና በነ ዶክተር ደበሌ ቀበታ የግዢ ሽልማት የተበሳጩ የሚመስሉት ወይዘሮ ዶክተር ኤርጌጎ ተስፋዬ እዚች ኬንያ ሄድ ብለው ሽልማታቸውን ገዛ አድርገው መጥተዋል ማለት ነው። በጣም የሚያሳዝን ቀልድ ነው። በጣም የሚያሳዝን ቀልድ ነው። ብቻ ለታሪክ ይቀመጥ ቃርሚያ